እዚህ ጋር ምን ይታያችኋል? ሁሉም ያበሻ ነው በቃ እዚህ አካባቢ። ቆይ ላሳያችሁ ዙም አድርጌ። ላይክ በጣም እንትን ነው። የቪዲዮ ሲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ድገምላችሁ አልሰሙም። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ያው እኛም እንደዛ አይነት ልብሶችን እየገዛን ነው። እናንተም እየመጣችሁ ሰብስክራይብ እና ላይክ ታደርጋችሁ ስለሚደርሳችሁ እንደኔ ላይክ አድርጉ። ይመቻችሁ። ቴንክ ዩ አባቴ። ሰላም የጆና ዩቲዩብ ቻናል ፋሚሊ እንደምናችሁ። ዛሬ ደግሞ ተመልሰን መጥተናል። በሜሪላንድ ሲልቨር ስፕሪንግ ዲኤምቪ ኤሪያ ያለው በሙሉ የሀበሻ ስፍራዎች በሙሉ እንዴት እንደሆነ አሳያችኋለሁ። ዞር ወር እንዳለን የሚገርም ብሎግ ይሆናል ዛሬ ማለት ነው። የመጀመሪያችን ብሎግ ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን እቤት ነኝ እየወጣው ማለት ነው። ስለዚህ ወደ ዳውንታውን እንሄዳለን። ሁላችን ደግሞ እናየዋለን እንዴት እንደሆነ በደንብ አሳያችኋለሁ። ሁላችሁም ሰብስክራይብ ማድረግ እንዳትረሱ። አሁን ግን እቤት ሆኖ የሚታየው ቪው ላሳያችሁ ማለት ነው። ቆይ ላሳያችሁ ጋይሶች። አያምርም? ይሄ አሁን እንትኖቹ እየረገፈ ስለሆነ ነው እንጂ ሳይረግፍ በጣም በቃ ጫካ ነው። በቃ ሁሉም ከተማው ተሸፍኖ ነው በቃ የምታየው። የኔ ቤት ከፍ ያለ ነው። በጣም የሚገርም ቪው ነው። እና በሰፊው ዳውንታውን ላይ ሄደን ያለውን ሞሎች ምናምን ዘውረር እንላለን፣ ያለውን እናያለን። ዲኤምቪ ኤሪያ አንድ በአንድ እናየዋለን። አንዴ ቨርጂኒያ እንሄዳለን፣ አሌክሳንድሪያ በሙሉ በቃ ዲሲ በሙሉ እንዘረዋለን። እናንተ ግን ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ስለዚህ ጋይሶች ተመልሰን መጥተናል። ወደ ሲልቨር ስፕሪንግ የሚባለውን እየሄድን ነው ማለት ነው። ስለዚህ ሄደን ደግሞ ያለውን በሙሉ እናያለን። እስኪ እንዴት እንደሆነ ውሏችን የዛሬ ውሏችን እንኳን አይባልም፣ ኦልሬዲ መሽቷል። ግን ደግሞ ሄደን ያለውን አይተን እንመጣለን። ችግር የለውም። ባለችን ሰዓት ለእናንተ የማይሆን ነገር የለም ትላለህ። ይገርማችኋል እንዲህ ብዬ ነው ያለሁት። ላይክ በጣም ኃይለኛ ብርድ አለ ላይ ጀምሯልና ንፋስ እንዳይመስላችሁ። አያችሁት? ቅጠሉ ምናምን ሁሉም የረገፈ ነው። በጣም ኃይለኛ ንፋስ አለ። እንደገና ደግሞ ብርድ ነው። በጣም የሚዋጋ ብርድ ታውቃላችሁ። እና ለዛ ትንሽ ኮፍያ ምናምን አድርገን ጃኬት ምናምን ደራርበን እንዴ ማች ሆነ እንዴ ደግሞ ጭራሽ ማች ነው ታውቃላችሁ። 30 ማች አደረኩኝ ማለት ነው። ይሄ እንኳን ብዙ አይደለም ከዚህኛው ጋር ግን ይሆናል። ስለዚህ መንገዳችን ላይ ነን ወደ ዋና ወደ ዳውንታውን ለመሄድ ማለት ነው። እና በምንችለው ቋንቋ ደግሞ ወደ እናንተ ለማቅረብ እንሞክራለን። ላይክ ትግርኛ ሞክራለሁ፣ አማርኛም በምችለው ሞክራለሁ፣ ኪስዋሂሊ ሞክራለሁ ትንሽ እና በምንችለው ወደ እናንተ ለማቅረብ እሞክራለሁ። እናንተ ደግሞ ሰብስክራይብ በማድረግ ቻናሉን አግዙ እላለሁ ማለት ነው። ስለዚህ መንገዳችን ላይ ነን። ስቲል ዲኤምቪ ኤሪያ ያላችሁ በሙሉ ወንድሞቼና እህቶቼ ደግሞ በእናታችሁ ተጠንቅቃችሁ ድራይቭ አድርጉ። ባለፈው ማለት ነው እዚህኛው ላይክ መስቀለኛ ነው። በጣም መኪኖች ተጋጭተው ምን ልበላችሁ በቃ መስኮቱን ቀዶ ወጥቶ ያኛው ሹፌር የመጀመሪያው ሹፌር መስኮቱን ቀዶ ወጥቶ ለዛ አያስቅም ነበር፣ ግን በቃ ገረመኝ ታውቃላችሁ። ቁልቁልም ስለሆነ በጣም መስኮቱ ቀዶ ወጥቶ የዛኛው መስኮት ራሱ አንድ እግሩ ቀዶ የገባውና ግን ደህና ነው። በአምቡላንስ ምናምን አድርገው ሐኪም ቤት ወሰዱት። ደህና ነው፣ ምንም አልተጎዳም። ደግነቱ ግን ተጠንቅቃችሁ ንዱ ለማለት ስለፈለኩኝ ነው ማለት ነው። ስለዚህ በጥንቃቄ ብንነዳ ለራሳችን ሴፍቲ ጥሩ ነው እና ተጠንቅቀን እንዳ ለማለት ነው ወንድሞቼ።
እንግዲህ ጋይሶች ዳውንታውን ገብተናል ትላለህ። የሀበሾች ሰፈር ይሄን ይመስላል። ሁሉም እዚህ የሚኖሩ አብዛኛው ሀበሻ በሉት በቃ ሁሉም ቢዝነስ ያለው እዚህ አካባቢ የሀበሻ ነው። ስለዚህ አንድ በአንድ ቀስ እያልን እናየዋለን። ኦኬ ያረግን አሳያቸዋለሁ። ሲልቨር ስፕሪንግ የሚባለው እንግዲህ ይሄ ነው። ይሄ የሚታያችሁት ራሱ አይ ቲንክ የሀበሾች ነው። በቃ ሙሉ ሀበሻ ኢትዮጵያ በሉት እዚህ አካባቢ በቃ 22 ያለ ምናምን የሚመስልህ። ሰላም ነው ናቸው እና ይሄን ይመስላል። ኧረ እንዳትገጨን ተረጋጋ። እዚህ ጋር ክሮስ እናደርግና ወደ ላይ በኩል እንሄዳለን። የሚገርም ነው ብታዩት። ያበደ ነው የሀበሻ እንትን መሰባሰቢያ ስለሆነ በቃ መተህ እዚህ ኢትዮጵያ ያለ ነው የሚመስልህ። ሁሉም እንደ ኢትዮጵያ ነው በቃ ፊልም የምታደርገው። ኢትዮጵያ ሲናፍቅ እዚህ ሰፈር ትመጣለህ። በረከት እዚህ ነው ሙሉ ግን ላይክ ትምህርት ቤቴም እዚህ ነው፣ ስራዬም እዚህ አካባቢ ነው። ስለዚህ እዚህ ቅርብ ስለሆነ ለኔ ምንም ማለት ግን ሲደብራችሁ ሌላ አካባቢ ያላችሁ ራቅ ያለ ምናምን ትገኙ በሙሉ የመጣችሁ እዚህ እንትን ማለት ትችላላችሁ ማለት ነው ከሀበሾቹ ጋር እና ይሄን ይመስላል። ይት የሆነ ነገር ከፈለጋችሁ ደግሞ የኢትዮጵያ ኮሚኒቲ እዚህ ያላችሁ ወርልድ ቢልዲንግ ሚል እዚህ መታችሁ የሆነ ማስፈጸም የምትፈልጉት ነገር ካለ ልጠይቋቸው ትችላላችሁ። በጣም አሪፎች ናቸው፣ ይተባበራሉ። እና ጋይሶች ብርዱ ማለት ነው ልነግራችሁ አልችልም። በስማ ይዋጋል እንደ እሾ እናቴን እሾ ማርያምን እሾ ነው የምላችሁ። እና ብርዱ አልቻልኩትም። እዚህ ጋር ምን ይታያችኋል? ሁሉም የሀበሻ ነው በቃ እዚህ አካባቢ አውደ ዓመት ገበያ ይባላል። በጣም የሚገርም እንትን ነው። ሄዳችሁ እዚህ አካባቢ ያላችሁ ድራሱ ሁሉም ነገር እዛ ነው። ይሄ የምገዛው እኔ የምጠቀመው በጣም የሚገርም ነው። ናዝሬትም አላችሁ እዚህ ጋር ናዝሬት ባልትና ምናምን የሚል እዚህ ሄዳችሁ መሸመት ትችላላችሁ ማለት ነው። የሚገርም እቃዎች አላቸው። የሀበሻ የምትፈልጉት ቅመማ ቅመሞች እንጀራ ብትሉ ስጋ ምናምን ሙሉ። ቆይ ላሳያችሁ ዙም አድርጌ ላይክ በጣም እንትን ነው አሪፍ ነው። እና ሄዳችሁ እንትን ማድረግ ትችላላችሁ፣ መግዛት ትችላላችሁ። እኔ እዚህ መግባት ስላለብኝ አሁን እዚህ ገብቼ ስወጣ ደግሞ እንገናኛለን። እና የምትፈልጉት ነገር ሲኖር እዚህ ኢትዮጵያ ኮሚኒቲ መታችሁ ጥያቄ ሲኖራችሁ ምናምን ጠይቋቸው፣ አሪፍ ነው። እና ጋይሶች የመጣሁበትን ፕሮግራም ራሱ እንትን አልተሳካም። ይሄ እዚህ እጠይቃለሁ ያልኳችሁ ምንም ዘግተው ኦልሬዲ ወጥተው ጠበቁኝ ማለት ነው። ስለዚህ አይ ቲንክ እዚህ ጋርም የሀበሾች ነው። ይሄም አንድ ቀን ገብቼ በደንብ አሳያቸዋለሁ። ይሄ የምታዩት በሙሉ ይሄ የሀበሾች ነው። ይሄ በሙሉ በቃ መደዳው በሙሉ የሀበሾች ነው። ቆይ እስኪ ተሻግረን እንደውም እዛ አውደ ዓመት እንገባለን። አንዴ ገብቼ ላሳያችሁ እንዴት ምን እንደሚይዙ ምን እንዳላቸው በሙሉ በደንብ አሳያቸዋለሁ።
ኧረ አይበራም እንደ ነገር ብርድ ቀጠቀጠኝ እኮ አፍቲ ገዥ ሳይ ነበረች ሴትዮ ገዥ ሳይ ነበር። ምን አስበሽ ነው እናቱ? ተይ እንጂ ማማዋ አውደ ዓመት ገበያ ይልሃል። እስኪ ውስጥ ገብተን ደግሞ ያላቸውን ነገር እናያለን፣ ምን እንዳላቸው እና ገብታችሁ ይሄን ይመስላል መታችሁ እንትን ማየት መግዛት ትችላላችሁ። ያበደ እቃዎች አላቸው። የምትፈልጉት ቅመም ብትፈልጉ ስጋ ብትፈልጉ የሚቀር ነገር የለም ነው የምላችሁ። የሀበሻ ሙሉ በሙሉ አላቸው። ሽሮ ብትሉ እነዚህን አሜሪካ ያለ የማይመስላችሁ ነገሮችን እዚህ መታችሁ ማግኘት ትችላላችሁ ማለት ነው። እኔ እንኳን ስማቸው አላውቃቸውም። እዛ ግን አለ ምስር ምናምን ምንድነው ተልባ የሚገራርሙ እንትኖች አሉ፣ ቅመማ ቅመሞች። ስጋ ብትፈልጉ አመት በዓል ምናምን መታችሁ ዲኤምቪ አራውንድ ያላችሁ በሙሉ መሸመት ትችላላችሁ። የሚገርም ስቶር ነው እና እናንተም እንትን ማድረግ ትችላላችሁ ማለት ነው። የሚቀር ነገር የለም ነው የምላችሁ። ያበረ ነው ግን ደስ ይላል። በቃ የሀበሻ ስትፈልግ የሆነ ነገር ስትፈልግ እንዴ እነዚህን ታስታውሷታላችሁ? ድሮ ህፃን ሆነን ሚዶ ምናምን ይሄ የሚያስታውስ ማን አለ? እሺ ምን መረሳው ልጆች ሆነን በጣም ነበረ። ስለዚህ ከዚህ ወጥተን ደግሞ ወደ ሌላ ሞሎች እንሄዳለን። አሁን አብራችሁ ቆዩ። ሰብስክራይብ ማድረጋችሁ ደግሞ እንዳትረሱ። ስለዚህ ከዛ ወጥተን ደግሞ መንገዳችን ቀጥለናል። የቀረው ደግሞ ቀስ እያልን እናያለን። በቃ በሙሉ ይሄ የሀበሾች ነው ደስ የሚለው። አንድ እዚህ ሰፈር ከመጣችሁ የምታጡት ነገር የለም ነው የምላችሁ። ከዛ ወደዛ የወጣችሁ እየገባችሁ በአንዴ ሁሉም ታዳርሱታላችሁ። ሙሉ ሸዋ የሚባለው የምታውቁት ከሆነ ባርና ቁርጥ ምናምን ብሎ የማይመጡት ዘፋኞች የሉም እዚህ ነው የምላችሁ። እና እዚህ ነው እሱ ንግባ ሆነ እንዴ እትኝ ይቅርብ፣ ሌላ ጊዜ በሰፊው እንገባለን። አሁን ሰዓት እየመሸ ስለሆነ ዝም ብዬ ዋናውን ዞር ብዬ ላሳያችሁና ከዛ በሰፊው ሌላ ጊዜ ደግሞ መተን በአንድ ላይ እናየዋለን ማለት ነው። እየገባን እየወጣን ያለውን አብረን አሳያችኋለሁ። ብርዱ ልነግራችሁ አልችልም። ብርዱ በስመ አብ ይገለኝ ነው። ይሄ በኮንስትራክሽን ብለው ዘግተውት ላይክ የባቡር እንትን እየሰሩ እንግዲህ ተመልካቾች ሲልቨር ስፕሪንግ ዳውንታውን ማለት ይሄን ይመስላል በአጭሩ። እኔ እንኳን ብርዱ ገለኛል ተውኝ። እናንተ ግን ቀስ እያላችሁ እዩት። በአጭሩ ይሄን ይመስላል። ደስ ይላል እውነት ለመናገር ግን ትንሽ
መሽቷል መሰለኝ። ላይክ ብርዱን በረታ ፀሐይዋ ስትጠፋ። ምን ፀሐይዋ ምን በቃ የፍሪጅ መብራት በሏት እዚህ እኮ በአሁን ሰዓት ምንም አታውቅም። በቃ ብትኖሩ ምንም አታውቅም። ዝም ብዬ ነው እንጂ ፀሐይ ምናምን የምልህ ፀሐይዋ ራሱ ምንም አታውቅማችሁ። በቃ ወይም ላይክ እንደ ሴትዮዋ አያችሁ ለሴትዮዋ ኦቨር ያለ ምናምን ካልደረባችሁ በቃ ብርዱ አንቆ ነው የሚደፋችሁ ነው የምላችሁ። አንቆ ይደፋችኋል። እና በዚህ በኩል የባስ ስቴሽኑ አለ ላይክ ይሄን ህንጻ ስታልፉ። ከዚህ ቀጥሎ ደግሞ ማሳያችሁ የሚገርም ቦታዎች አሉ። እቺን ተጠቃሚ ሆነ እንዴ ንፋስ ነው ደግሞ እንጂ ተጠቀማት ነበር እሷ በጣም ወደዚህ ለመፍጠን ትረዳን ነበር። እስኪ በዚህ እንሂድ። ላይክ ሲልቨር ስፕሪንግ ዋና ደስ የሚለው እንትን በዚህ በኩል ያለው ነው። ላይክ ቪው ምናምን በጣም ይመቻል። እና የሀበሾች ሰፈር በዛ በኩል የነበረ ቅድም የነበርኩበት ነው። አሁን ግን ኦልሬዲ ወደ ዋናው ደግሞ መተናል። ላይክ ሞል ምናምን ያለበት ማለት ነው። ሀበሾቹ ጋር እዛ ቀሩ። ብዙ ሀበሾች የሉም በዚህ በኩል። በዛ በኩል ነበር እነሱ። ያበደን ጫማዎች አሉት ግን ውድ ነው፣ ይወደዳል። እንደውም ላይክ ርካሽ የሚባለው ይዣችሁ ሄዳሉ፣ አሳያችኋለሁ። ቆይ ትንሽ ትወደዳለች እንጂ ምረብጨውት በዚህ ብርድ እዛ ቁጭ ብሎ ምንም አይመስላቸውም። እኔ በርዶኝ እዚህ እንቀጣቀጣለሁ፣ እነሱ ፈታ ይላሉ ጋይሶች። ምንም ነው የማይመስላቸው። አሁን ስለመሸም ብዙም እንትን የለም። ላይክ ቀን ግን በጣም ቢዚ ነው የሚሆነው እዚህ አካባቢ። ላይክ በጣም ክራውድድ ነው በቃ። እና አሁን ደግሞ ወደ ዋናው ወደ ሞሎቹ ወስዳቸዋለሁ። እንሄዳለን አብረን ተያይዘን። ብርድም ስለሆነ ውጭ ወደ ውስጥ እንገባለን በዛው ማለት ነው። ንፋስ ስላለ ኃይለኛ ንፋስ አለ። እኔ ተቋቁሞ ነው እንጂ እንዲህ ንፋስ ላይ ሰርቼ ግን ሰብስክራይብ ማድረጋችሁን እንዳትረሱ እባካችሁ ትላለህ። እባካችሁ በዚህ እንግባ። ሞሉ እንግዲህ ይሄን ይመስላል። ያለውን ደግሞ አንድ ባንድ አሳያቸዋለሁ። ያበደ የመጀመሪያው ማለት ነው። እዚህ ጋር ካፌዎች ምናምን ናቸው። ቆይ እንግዲህ ጋይሶች ከ5 ብር በታች ላይ ከ5 ዶላር በታች እቃዎች የምትፈልጉ ከሆነ እዚህ ሞል መታችሁ እዚህ ያላችሁ ያ 5 ቢል ሚል እዚህ ገብታችሁ መግዛት ትችላላችሁ ማለት ነው። ዛሮዝ ሚልም የሚገራረም ልብሶች ያሉት እንትን አለ። እዚህ ሪከርድ ማድረግ አይቻልም ምናምን ስላሉ ሄደን ሪከርድ ማድረግ አንችልም። ስለዚህ ጀስት እንደዚህ ያርጊ ከሩቁ ላሳያችሁ በሚለው ነው።
ሪከርድ ማድረግ አይቻልም ብለዋል ሰውየው እንጂ የሚገራርም እንትኖች ነበሩ እዛ ውስጥ ገብቼ ላሳያቸው እቃዎች። ሰውየው ግን አይቻልም ማለት እንግዲህ ምንም ማድረግ አይቻልም። አይቻል ከሆነ ስለዚህ ጋይሶች እዚህ ደግሞ መጠናል ጫማ የሚሸጥበት ማለት ነው። እና አንድ እንዴት እንደሆነ አሜሪካ ላይ ጫማ ስንት እንደሆነ ፕራይሱ አሳያቸዋለሁ። ይሄ የሴቶች ነው። በዚህ በኩል ያለው የሴቶቹን ማየት ከፈለጋችሁ ላይክ ይሄ እንግዲህ ኢትዮጵያ ውስጥ ስንት ነው፣ በዶላር ደግሞ ስንት እንደሆነ ራሳችሁ ማየት ትችላላችሁ። ላይክ ኢት ለዚች ምናምን 40-50 ዶላር። ቆይ የወንዶቹም አሳያችኋለሁ እዛ ታች እንጂ ላይክ ሁለት ጫማ ነው 3 ጫማ ገዝቻለሁ እስካሁን ድረስ። ሁሌ እዚህ እየመጣሁ እጠቀማለሁ። በረግጥ ግን የሚገርም ጽድት ያለ ነው። በቃ ኳሊቲው በቃ ያበደ ነው እምላችሁ። እንትን ኳሊቲው ጫማቸው አሁን ይሄ ደንቆሮ የሆነ ጫማ $100 ማለት ነው። አይ ቲንክ ይሄ እኮ ለኮንስትራክሽን ምናምን ካልሆነ በስተቀር ምንም አይጠቅምም። ኮንስትራክሽን ምናምን የሚሰሩ ምናምን ነው የሚገዙት። ይሄ እንኳን እግር ከተሰበርክ ነው ላይክ እግራቸው የተሰበሩት ምናምን የሚያደርጉት መሰለኝ ነገር ወይስ ለመዘነጫ ነው? እስኪ ኮሜንት ላይ ራሳችሁ ጻፉ። ደግሞ ፕራይሱ ይሄን ይመስላል። እንግዲህ ሁሉም ነገር ርካሽ አይደለም አሜሪካን ሀገር እንደምታዩት ነው። እስኪ ስሊፐሮችስ ላይክ ስንት ይደርሳሉ? አሁን እኔ የማውቀው ኬንያ ውስጥ በጣም ርካሽ ነው። እዚህ 117 ምናምን ያበደ ትገዛለህ ኬንያ ውስጥ እንደዚህ። እኔ የማውቀው ማለት ነው ምን 2000 ሽሊንግ ምናምን በኢትዮጵያ ስንት መሰላችሁ? ላይክ 2000-3000 ማለት ነው። እና ምን ትላላችሁ እስኪ? አላጋነኑትም? ግን ደግሞ ኳሊቲ እውነት ለመናገር ኳሊቲው ያበደ ነው። እውነት ለመናገር የጀንትልማን ወይም ደግሞ የትላልቆቹ ደግሞ ላሳያችሁ። ላይክ ኳሊቲው ያበደ ነው እንዳልኳችሁ። ጫማው ጥራቱ ምናምንም እንደዛው ልክ ይሄት ምን እንደሚመስል ዋጋውም በዛው ልክ ያበደ ነው። በቃ ጥራቱ ግን እናቴ ማርያምና ዋጋው እንዴት አያችሁት? አሪፍ ነው። $59 ምናምን። ኦኬ እስኪ ዞር እንበል። በዛ በኩልስ ምን እናገኝ ይሆናል? እስኪ ዞር እንበል። ያው 79 ድናኔ እኔ ሞዶ ጫማ የለም። የሚገርማችሁ ነገር እኔ ምንም አይኔ ውስጥ ሊገባ አልቻለም ሁሉም ነገር እኔ የሚመቸኝ እኔ ፍላት እንደዚህ አይነት ይመቸኛል እውነት ለመናገር። ግን እዚህ ላይክ የትላልቆቹ ምናምን ይሄም አሪፍ ነው ከአለባበስ ከቻልክበት። ግን አለባበስ ምናምን ከቻላችሁበት ያበደ ነው። ግን ብሩ በዛው ልክ ያበደ ነው እሱ እና ምን ትላላችሁ? እስኪ ኮሜንት ላይ ደግሞ ሀሳባችሁን እየጻፋችሁ ይሄ መጀመሪያችን ብሎግ ስለሆነ አስተያየታችሁ መስጠት እንዳትረሱ። ይሄ 100 ምናምን አይ ቲንክ የሴቶች ነው። የሴቶች ነው። ኦኬ ጥሩ ሆኖ ኳሊቲያቸው ጥራታቸው በቃ ያበደ ነው። ግን ዋጋቸው ትንሽ ከፍ አለች እንጂ እስኪ የሴቶች ደግሞ ለእህቶቻችን እስኪ ላሳያቸው።
ይሄ ስንት ነው የምትገዢው ኢትዮጵያ ሲስተር? እዚህ ጋር ስንት ይላል? $40 ወደ ኢትዮጵያ እንትን አድርገሽ ትራንስሌት አድርገሽ ትላለህ። ራስሽ አስቢበት። ኢትዮጵያ ላይ ያላችሁ ነው የምላችሁ እንጂ እዚህ ያላችሁ ይሄ ኖርማል ነገር ነው። እዚህ ሀገር ምክንያቱም በዶላር ስለምትንቀሳቀስ ምንም ኖርማል ነው። እንደውም ጥራት ካለው ጫማው ላይክ በቃ በጣም እንትን ነው ቺፕ ነው የሚባለው፣ ጥራት ካለው ማለት ነው ከእቃው አንፃር። ያው አሁን ለዚህ ስሊፐር ያበደ ነው ግን $40 ምናምን። ይሄን ይመስላል ለሴት እህቶቻችን እንዲያዩት በሚለው ነው እንጂ እኔ እንኳን አይመለከተኝ። ለምንድነው የሚያደርገው እንዳትሉኝ ብዬ ነው። አሬ ምንም አይመለከተኝም። ጀስት ለሴት እህቶቻችን ለማሳየት በሚለው ነው። ምንም እኮ እንትን እኮ አይደለም። በቃ ጀስት እንዳንተ ነው የሚሰሩት። ይሄ ለዲነር ምናምን የሚያደርጉት ቺኮች የሚያደርጉት ነው። ኦኬ ትንሽ እኮ በቃ ትንሽ አውቃለሁ። ላይክ ምን ላይ እንደሚደረግ ባላረገው የት እንደሚደረግ ግን አውቃለሁ። ስቲል የሴቶች ነው መሰለኝ እዚህ አካባቢ በሙሉ። የሆነች በዛ በኩል ነው የነበረው ቅድም ያየ ነው። በዛ በኩል ጨርሰን መተናል። እንግዲህ አይ ቲንክ እንውጣ ደግሞ ዞር ነው ውጪ ላይ ወጥተን እስኪ የሚፈቀድ ከሆነ ይሄ ልጅቷን ጠይቂያት ነው ይፈቀዳል ያለችኝ። ስለዚህ እንወጣለን ማለት ነው። ሶ ጋይስ ይሄ ከአምስት ብር በታች ያልኳችሁ ሱቅ ይሄን ይመስላል። የፈለጋችሁት እቃ ብትወስዱ በቃ ሁሉም $10 በታች $5 በታች ነውና ቅድም ሰውዬው አይቻልም ምናምን ብሎ ነበር። እኔ ወንድማችሁ ደግሞ ገብቼ ማናጀሯን ጠየኳታ እና ገብቼ ስጠይቃት ኧረ ችግር የለውም እንትን ማድረግ ትችላለህ ምናምን አለችኝ ማለት ነው። እና የምትፈልጉት ነገር መታችሁ እዚህ መግዛት ትችላላችሁ። $5 በታች ነው። ላይክ የ10 ብርም አለ በረገጥ ግን እንደ እቃው ጥራት ማለት ነው። ግን ያበደ እቃዎችም አላቸው። ላይክ የልጆች መጫወቻ ብትፈልጉ ኖርማል ኳሶች እንደነዚህ ብትፈልጉ፣ ከዛ ደግሞ የልደት ምናምን ያው የልጆች መጫወቻ ምናምን የሚገርም እቃ ነው። ከዛ እንደገና ደግሞ ላይክ የውሃ መጠጫ ሁሉም እነዚህ በቃ $2 $3 ምናምን ያው አለ እኮ እዛ $5 ይሄ $7 5 ይሄ የቦክስ ምናምንም አለ። የቦክስ የምትፈልጉ ካላችሁ እዚህ በረካሽ ታገኙታላችሁ። ላይክ በውድ መግዛት አይጠበቅባችሁም ለማለት ነው። እና የሚገራረም እቃዎች አላችሁ። ደስ ይላል ደግሞ በረካሽ መሆኑም። በረካሽ የምትፈልጉ ከሆነ ረካሽ ነገር እንደኔ የሚመቻችሁ ከሆነ ነው። ላይክ እቃው ጥራት ኑሮት ግን ደግሞ ብሩ ዝቅ ያለ ሲሆን ይመቸኛል። አካውንታንት እንደመሆኔ መጠን ትላለህ። ሴቶች ምናምን ሜካፕም አላችሁ እዚህ ጋር በቃ የሌላቸው የለም። የሚገርም ላይክ በጣም ደስ ይላል። ልብስ የምትፈልጉ ላይክ በጃማ ነው ይሄ ምንድን ነው? ቢጃማ መሰለኝ። በጃማ ቦርሳ ኦኬ ስንት ነው? $7 ነው። እዚህ ያሉት በሙሉ 7 ናቸው። መርጣችሁ የፈለጋችሁት መውሰድ ትችላላችሁ። አንተ የኔ እንትን ይመስላል። የኔ ኮፍያ የኔ አይመስልም?
ግን እንትን የለውም እሱ አርማው ባንዲራው ምናምን የለውም። ላይክ ለልጆች ሰርፕራይዝ ምናምን ማድረግ ከፈለጋችሁ የፈለጋችሁበት መታችሁ የሴቶች እቃም አለ። ላይክ እንደዚህ ማለት መያዣ ፀጉር ምናምን ደስ ይላል። ሁሉም ነገር አላቸው። ላይክ እንዲህ አሻንጉሊት ምናምን የሚወድ ሰው አለ። መታችሁ እንትን ማድረግ ትችላላችሁ። ከዛ እንደገና ደግሞ ኤርፎን ማለት ነው አላችሁ እዚህ ጋር $8 ኤርፎን። እኔ እንጃ ፌክ ነው ኦሪጂናል ግን አላውቅም። ግን አላቸው ነው። እኔ ግዙት ምናምን ሳይሆን ላይክ አይታችሁ መርጣችሁ ራሳችሁ መግዛት ትችላላችሁ። ግን አላቸው። አሪፍ ስፒከርም አላቸው እዚህ ጋር ኤርፎን አላቸው። ስፒከሮች አላቸው። ኦኬ እስኪ ምንድን ነው ወስደውታል። እዚህ መሞከሪያ ብለው ያስቀመጡት ኤርፎን እንደዚህ አይነት ከዚያ አውጥተው ወስደውታል ታውቃለህ። እና ኤርፎንም አላቸው። ኦኬ በትልልቁ ግብብሎች ደግሞ አሉ እዚህ ጋር። ዋው ይሄ አሪፍ ነው። ይሄ ኪቦርድ የሚፈልግ ሰው አለ። ኪቦርድ የምትፈልጉ ከሆነ በርካሽ ነው። እኔ በ10 ብር ማለት ነው። አያችሁት? በ10 ብር ነው። የሚገርም ኪቦርድ የሚበራ ማለት ነው። ያበደ ነው። እዚህ ያላችሁ የመኪና ምናምን ይሄ እንኳን የሜሪ መስለኝ ላይክ ይሄ ሴቶች ነው። ሴቶቹ ምናምን ነው የሚገዙት አብዛኞቹ። ላይክ የመኪናቸው እንትን እንዲያምር እንዲያንጸባረቅ ነገር ምን እንደሆነ ይመቻቸዋል። ሴቶች ይወዱታል። ከዛ እንደገና ደግሞ ኤርፎኖች ማለት ነው። ኤርፎን በዚህ አይነት አይ ቲንክ እሞክራለሁ። እስኪ አንድ ጊዜ ገዝቼ የሚሰራ ብዙ ጊዜ እንኳን የሚቆይ አይመስለኝም። ግን ምክንያቱም ብሩ አነሰብኝ። ላይክ ዩ ኖ እንደዚህ አይነት ነገሮች በጣም ውድ ናቸውና ይሄ ግን በጣም ረከሰ። $8 ነውና አይታችሁታል። $8 ይሄን የሚመስል ኤርፎን ከዛ በኋላ በሳምንት ይበላሻል ማለት ነው። ግን ሞክሩት ላይክ ምንም አይላችሁ። ለስጦታ ምናምን ስትሰጡ ደግሞ እዚህ ጋር አላችሁ የፈለጋችሁት ላይክ ሃፒ በርዝዴይ ሊሆን ይችላል፣ ሃፒ ኒው ኢየር ሊሆን ይችላል ለማለት እዚህ ጋር መታችሁ ከዚህ ትገዙና ለሰው ትሰጣላችሁ ማለት ነው። እስኪ ምንድነው አሁን ለምሳሌ ሃፒ 11 በርዝዴይ የበርዝዴይ የምትፈልጉ ሁሉም አለ እና አንዳንዴ በቃ ሁሉም በአንዴ ሲገኝ ህይወትን ያቀለዋል። አይ ቲንክ እንውጣ መሰለኝ በቃ ይበቃናል። ጀስት ለማሳየት ነበር የገባሁት። ተመችቶኝ ለራሴን በዛው እያየሁ ነው ለእናንተ አሳያለሁ ብዬ ማለት ነው። ይሄው እንትንም አላቸው ስታንድ እንትን ማብራትም ለዩቲዩብ ምናምን ላይክ ከጀርባ እንትን የምታረጉት ለማራ ከፈለጋችሁ ኬብልም አላቸው። ይሄም አላቸው ላይክ ጥግ ላይ ቁጭ ብሎ የሚበራ አይነት የተለያየ አይነት እንትንም አላቸው። አንተ ኪቦርዱ ማለት ነው ቅድም ያሳየኋችሁ የተለያየ አይነት ከለር ያለው ማለት ነው። ደስ ይላል። ስለዚህ ወደ ሌላ ደግሞ ወደ የሚቀጥለው አብረን እንሄዳለን ማለት ነው። ይሄ ነው ሲልቨር ስፕሪንግ ነው የሚገኘው። መታችሁ መግዛት ትችላላችሁ። አሁን ደግሞ በስተመጨረሻ ሮዝ የሚባል የልብሱን ደግሞ መጥቻለሁ። ውስጥ ገብተን ደግሞ በደንብ እናየዋለን ማለት ነው።
ምን እንደሚያደርጉ ምን እንደሚሸጡ የልብስ ነው። በርግጥ ግን ላይክ ምን ያህል እንዴት ነው ምናምን በሚለው እስኪ ገብተን ዞር እንላለን። እስኪ ገብተን ለራሳችን በዛ የሚመችን ካገኘን ገዝተን እንወጣለን ማለት ነው። እስኪ ይሄ ጫማ አይተናል። እቃዎችም ላይክ በርካሽ የሚሸጥበት ቦታ አይተናል። ተላለ ያው እስኪ ስንት ይላል? ያበደ ልብስ አላቸው ባይዘው ላይክ ጥራቱም አሪፍ ነው። ብርድ ስለሆነ አሁን ለምሳሌ እስኪ ስንት ይሉታል? ቆይ እንዴ 79 ቀልዳሉ እንዴ? እነዚህ እየቀለድ ነው በላይ እየቀለድ ነው በላይ ትላለህ። ቆይ እስኪ እዚህ መጮህ አይቻልም መሰለኝ። ሁሉም ኪልኮይት ምናምን የተባለ ነው የሚመስለው። ኧረ ይሄ የሴቶች ነው መሰለኝ። ወዴት ነው ያመጣው ይሄ ነገር? የሆነ ሰዓት እያየሁበት የነበረው ቦታ አለ። ቆይ ወደዛ ልውሰዳችሁ። ይሄ ነገር የሴቶች ነው እንዴ? ወደ ወንዶቹ በኩል መተናል። አሁን እስኪ የወንዶቹ ብናይ ላይክ እንዴት ነው? የሸሚዝ አሁን አሪፍ ነው። 12 13 በሉት። የሚገራረም ልብስ አላቸው። ሁሉም ውድ አይደለም፣ በቃ ውድ አይባልም፣ ደህና ነው። ወደ አይታችሁታል። ሰላም እንዴት ነው? ሁላማን አለን አሪፍ ነው። እዛ ጋር ሂድና ጠይቃቸዋለሁ። ጀስት እንትን እያደረጉኝ ለዩቲዩብ ቪዲዮ እየሰራሁ ሰብስክራይብ አድርጉ እስክ በላቸው። ይህ ቪዲዮ ሲደርሳችሁ ሰብስክራይብ ላይ ማድረጋችሁን አትርሱ። ድገምላቸው አልሰሙም። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ያው እኛም እንደዚህ አይነት ልብሶችን እየገዛን ነው። እናንተም እየመጣችሁ ሰብስክራይብ እና ላይክ ታደርጋችሁ ስለሚደርሳችሁ እንደኔ ላይክ አድርጉ። ይመቻችሁ። ቴንክ ዩ አባቴ ቴንክ ዩ። ስለዚህ ወንድማችን እንዳላችሁ ሁላችሁም ሰብስክራይባችሁ ማድረግ እንዳትረሱ። ሰብስክራይብ ትላለህ። በቅርብ ጊዜ 1000 እንገባለን ብለን ተስፋ እናደርጋለን። እስኪ ቆይ ይሄ አሁን ብርድ እየመጣ ስለሆነ እንደዚህ አይነት ያስፈልገኛልና የት ነው ያለው እንትኑ? ሰላሳ ይሄ መጥፎ አይደለም። በፕላን አድርጌ መጥቼ አንድ ቀን ደግሞ አብረን ሆነን እንገዛለን። እስኪ ታማርጡኝ ያላችሁ እናንተ እና ይሄ ሮዝ አሪፍ ነው የሚባለው። እኔ እንኳን ብዙ እንትን አይደለሁም ፋሚሊያር አይደለሁም፣ ግን በጣም ሀበሾች በሙሉ እዚህ ነው የሚሰሩት፣ እዚህ ነው የሚገዙት ምናምን፣ እዚህ አካባቢ ያሉት ሀበሾች ማለት ነው። እና እናንተም መታችሁ እዚህ ሸምቱ፣ በዛ አድቨርት እያደረግንላቸው ነው ትላለህ። ስለዚህ ይሄን ይመስላል ጋይሶች። አይ ቲንክ እንውጣ መሰለኝ። በዚህ በኩል የሴቶች ነው። የሴቶች ደግሞ ማየት የምትፈልጉ ከሆነ ሜቢ ለሴቶቻችን ይሄ ሱሪ ያላችሁ ላይክ 12 13 ብር ማለት ነው። 12 ብር ሁሉም እንደዛ ነው። ላይክ 12 ብር ጥራቱ ምናምን እናንተ መታችሁ ነው የምታዩት እንጂ እኔ የማውቀው ነገር የለም እውነት ለመናገር። ስለዚህ መታችሁ ራሳችሁ ቼክ ማድረግ ትችላላችሁ። ሮዝ ሲልቨር ስፕሪንግ ነው እና አይጠፋችሁም መቼም። መታችሁ ሞል ውስጥ ከገባችሁ ሮዝ ብላችሁ ከጠየቃችሁ ያሳያችኋል። የማታውቁት ማለት ነው። የምታውቁት አውቋችኋል ኦልሬዲ። የማታውቁት ግን መታችሁ እዚህ መግዛት ትችላላችሁ ማለት ነው። ስለዚህ
ከሮዝ ጨርሰን ወጥተናል ማለት ነው። ይሄን ይመስላል። መጀመሪያ ከመጣችሁ የምታዩት ይሄን ነው። ውስጥ ገብታችሁ በጣም ሰፊ እንዳያችሁት ማለት ነው። ኔክስት ደግሞ የሚገርም ቪዲዮ ዲሲ ላይ ምናምን በቃ ማንዞረው ነገር የለም ነው ማላሳያችሁ ነገር የለም። ከአሁን በኋላ አብረን ሆነን ዲኤምቪ ኤሪያ በሙሉ እንዞረዋለን። ዲኤምቪ ማለት ዲሲ፣ ሜሪላንድ እና ቨርጂኒያ ማለት ነው። እና እነዚህ ሶስቱ በቃ ማንዞረው ነገር የለም። ሁሉም አንድ በአንድ አሳያችኋለሁ። እናንተ ሰብስክራይብ ማድረግ ብቻ አትርሱ። ያቺ የደወል ምልክቷን ደግሞ ንክዋት። ሰብስክራይብ ስታደርጉ ምንም አትሆኑም። ሰብስክራይብ አድርጉ እና ሰብስክራይብ ለምታደርጉ ደግሞ አመሰግናለሁ ለማለት ፈልጋለሁ። ሞሉን ትተን ወጥተናል። አሁን ላይክ ጨርሰን ማለት ነው እና ቀስ ብላችሁ እናንተም መጣችሁ አንድ ቀን እዩት። ላይክ እረፍት ምናምን ስትሆኑ እና ይሄን ይመስላል በአሜሪካ ምድር ሁሉም ነገር ውድም አለ ረካሽም አለ እና ላይክስ እያወቃችሁ ስትሄዱ ወደ ቅናሽ የሚሸጥበት በቅናሽ የሚሸጥበት ቦታ ቀስ እያላችሁ በተለይ አዲሶች ማለት ነው። እኔም በእርግጥ በጣም ብዙ አልቆየሁም እዚህ ሀገር ገና አዲስ ነኝ የሚባለው አልቆየሁም። በእርግጥ ግን ማላቀው ነገር የለም በሉ ሁሉም በርብሬ ገብቼ ደርሼበታለሁ ማለት ይቻላል ትላለህ። እውነት ለመናገር ብዙ ይቀረኛል ገና ብዙ ማየው ነገር አለ። ግን ከናንተ ጋር ሆኜ በቃ ላይክ እንዲህ ብለህ እየሰራን አብረን ብዙ ቦታዎች እናያለን። እዛ ጋር የምታዩት ላይክ ፒንክ የበራው ደግሞ ቆይ ይሄ ማለት ነው። ይሄ የምታዩት ላይክ አሁን ወንበር አድርገውበት ምናምን ላይክ ቁጭ ብለው ነው የሚውሉት እዚህ እንትን ሲሆን ግን በረዶ ምናምን መጣል ሲጀምር ይሄን እንትን ያደርጉታል ማለት ነው። ከዛ እዚህ ትንሸራተታለህ ላይክ የሆነ የሚሽከረከር መጥቼ የሆነ ቭሎግ ሰራላችኋለሁ። እዛን ሰዓትም ብሩ በስማ አልቻልኩም የምላችሁ በቃ እንግዲህ በማታ ደግሞ በቃ ኦልሬዲ በአንዴ መሸ። የሚገርማቸው አሁን ስንት ሰዓት ነው ብላችሁ ብትጠይቁኝ በኢትዮጵያ 11 ሰዓት ተኩል ነው ላይክ ወደ ማታ ማለት ነው። ግን ኦልሬዲ መሽቷል፣ ጨልሟል። ፀሐይ ምናምን ተውት ይናፍቃቸዋል። ፀሐይዋም ራሱ ብትኖር ቅድም እንዳልኳችሁ ፍሪጅ ውስጥ ያለችው መብራት በሏት ብትኖርም ባትኖርም ላይክ ጀስት ታበራዋለች እንጂ ምንም አታሞቋችሁ። ምንም ከሷ ምንም የምትጠቀሙት ነገር የለም። ይሄ የምታዩት ላይክ ላይብራሪ ነው። ሁሌ ይዛ ነው እኔ የምጠቀመው። እዚህ ደግሞ ጂም በጣም ትልቅ ጂም ነው። በጣም ማለት ነው ብዙ ሰው እንትን ይጠቀምበታል። እና ሲልቨር ስፕሪንግ ባጭሩ ይሄን ይመስላል። ዛሬ እንዳያችሁት ሰላም እያልክ ነው። ድራብሻ በሙሉ እዚህ ስለሆነ ደስ ይላል። ግን የራስህ ሰዎች ወይኔ ንፋሱ ጋይስ ልነግራችሁ አልችልም። በጣም ኃይለኛ ንፋስ አለ። በዛ ልክ ብርድም ነው። እና ጋይሶች እኔ ደግሞ የምቆረጥበት ፀጉር የምቆረጥበት ማለት ነው እዚህ ጋር አለ። የሚቆርጠኝ ልጅ ግን አለ የለም እርግጠኛ አይደለሁም። እዚህ ጋር ነው መታችሁ መቆረጥ ትችላላችሁ። እዚህ ጋር አለች። በጣም አሪፍ ልጅ አለ። አሁን እንኳን የለም ልገባ ነበረ ግን የለም ስለሌለ ሌሎች ነው ያሉት። አልገባውም ወይም ደግሞ ሌላ ጊዜ እንመጣለን ማለት ነው። እስካሁን ድረስ ከኛ ጋር ስለነበራችሁ በጣም አድርጌ አመሰግናለሁ። ስለዚህ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። በኔክስት ቪዲዮ ደግሞ በሚገርም እንትን እንገናኛለን። ደህና ሁኑ። ፒስ አውት። ይመቻችሁ።